ውድ የቻናላችን ተከታታዮች እንደምን አላችሁ? እንጅባራ ላይ ምን ተፈጠረ? ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። በአማራ ክልል ከሚገኙ ድንቅ ክብረ በዓላት አንዱ የሆነው የአገው ፈረሰኞች ዓመታዊ በዓል በእንጅባራ ከተማ በድምቀት ተከብሯል። ልዩ ባህላዊ ሁነቶች ታጅቦ ተከብሯል። በበዓሉም በርካታ ቁጥር ያላቸው ታዳሚዎች ተገኝተዋል። በበዓሉ የባህል አልባሳት በልዩ ጥበብ ተሰርተው በህዝቡ መለበሳቸው፣ ባህላዊ ምግብና መጠጥ አውደ ርዕይ መካሄዱ፣ የባህል ቡድኖች የጎዳና ትርኢት ማሳየታቸው፣ የአማራ ፖሊስ ማርሽ ባንድ በዓሉን ማጀቡ፣ በአገው ፈረስ ባህል እና ሀገረሰባዊ ትውን ጥበባት ላይ ያተኮረ ሲምፖዚየም መካሄዱ፣ አገልግሎት ሰጪ ተቋማት ከፍተኛ ከሆነው ከእንግዶች ፍሰት አንጻር ያለምንም ዋጋ ጭማሪ አገልግሎት በብቃት መስጠታቸው፣ ከፍተኛ የሆነ የሀገር ውስጥ ቱሪስት በዓሉን ለመታደም ወደ እንጅባራ ከተማ መምጣቱ፣ ህዝቡ፣ ዞን አስተዳደርና ተቋማት በቅንጅትና በባለቤትነት በዓሉን መያዛቸው፣ በከፍተኛ የመንግስት የስራ ኃላፊዎች ለበዓሉ ትኩረት መስጠታቸው ብሎም በበዓሉ መታደማቸው፣ በማህበራዊና በሚኒስትሪያም ሚዲያዎች ሰፊ የማስተዋወቅና የገጽታ ግንባታ ስራ መሰራቱ በበዓሉ በጉልህ ካየናቸው ጥንካሬዎች መካከል የሚጠቀሱ ናቸው። የሀገር ውስጥ ባህልና ቋንቋን ታሪክ ጥናትና ምርምር ማካሄድና ማልማት አንዱ ነው ብለዋል። በዚህም በባህሉና በታሪኩ የሚኮራ ትውልድ ለመፍጠር አልመው እየሰራ እንደሚገኝ ተናግረዋል። ዩኒቨርሲቲው በአገው ፈረስ ባህልን የማይዳሰስ ቅርስ ሆኖ በዩኔስኮ እንዲመዘገብ ከሚመለከታቸው አካላት ጋር በጋራ ሲሰራ መቆየቱንም አንስተዋል። ፕሬዝዳንቱ አክለውም የአገው ፈረስ ባህልን በዩኔስኮ ቅርስነት ለማስመዝገብ የመጨረሻ ውይይት እየተካሄደ የሚገኝ ታሪካዊ መድረክም መሆኑን ጠቁመዋል። ውድ የቻናላችን ቤተሰቦች ለዛሬው ያዘጋጀንላችሁ ዜናዎች የሰማችሁትን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ። አይሞላ ካንታን ጌዲዜ አይሞላ